አሐዱ ዘእምቅድስት ሥላሴ ርዮትትናነ። ሰላም። እስቲ ቆም ብለን እናስብ። ሁላችንም በህይወታችን ውስጥ የምንፈልገው አንድ ትልቅ ነገር ቢኖር እኮ ውስጣዊ ሰላም ነው። ግን እውነቱን ለመናገር በተለይ ህይወት በፈተና ስትሞላ ያ ሰላም ጭራሽ ማይገኝ ነገር ይመስላል። ዛሬ ግን በመከራ መሃል እንኳን ሳይቀር እውነተኛ ሰላምን ለማግኘት የሚረዳ በጣም ኃይለኛ ምናልባትም ብዙዎቻችን ያላሰብነውን አንድ ምስጢር አብረን እንመለከታለን። እንግዲህ ለመጀመር ያህል አብዛኞቻችን ሰላምን የምንፈልገው የት ነው? ለምንድን ነው ብዙ ጊዜ የምንፈልግበት ቦታ ላይ የማናገኝ ነው? እስቲ ይሄንን እኔ ዋናው ጥያቄ ይሄ ነው። እውነተኛ ሰላም የሚገኘው የት ነው? አብዛኛውን ጊዜ መልሳችን ችግሮች ሲያልቁልኝ ወይም ሁሉም ነገር ሲስተካከልልኝ የሚል ነው። ግን እስቲ በቅንነት እንጠይቅ። ሰላም ማለት የችግር አለመኖር ብቻ ነው? ብዙ ሰው የሚያስበው ይሄንን ነው። ሰላም ማለት ችግር የሌለበት ህይወት ማለት ነው ብሎ። እውነተኛው ምንጭ ግን ሌላ ነገር ነው የሚነግረን። እውነተኛ ሰላም ማለት በችግር መሃል ሆነን እንኳ የእግዚአብሔርን መገኘት ማስተዋል መቻል ነው። እናም የሚገርመው የሚገኘው በምቾት ሳይሆን ልብ በሚገርም ሁኔታ በምስጋና ውስጥ ነው። እሺ፣ ታዲያ ይሄ በቀጥታ ወደ ሁለተኛው ነጥባችን ይመራናል። ያ ማይናወጠው በችግር ማይፈርስ ሰላም እንዴት ነው የሚገኘው? መልሱ ይኸው ነው፣ የምስጋና ምስጢር ውስጥ እና እዚህ ጋር ነው ትልቁን ምስል ማየት ያለብን። ምስጋና ማለት ዝም ብሎ ስሜት አይደለም። ከስሜት የዘለለ የመከራን ሰንሰለት ለመበጠስ የሚያስችል ሰማያዊ መሳሪያ ነው። በጣም ኃይለኛ ሐሳብ ነው አይደል? ዝም ብለን የምንከመትበት ሳይሆን በንቃት የምንተከመበት መንፈሳዊ ኃይል ነው ማለት ነው። የምስጋና ኃይል ምን ያህል እንደሆነ በተግባር ለማየት ከዚህ መጽሐፍ ቅዱሳዊ ታሪክ የተሻለ ምሳሌ ማግኘት ይከብዳል። የሐዋርያው ጳውሎስና የሲላስ ታሪክ ይህ ምስጢር በተግባር እንዴት እንደሚሰራ ቁልጭ አድርጎ ያሳየናል። እስቲ ሁኔታውን በዓይነ ሕሊናችን እንሳለው። ያላጠፉትን ነው የተገረፉት። እግራቸው በግንድ ታስሯል። የተቀመጡት ደግሞ ከእስር ቤቶች ሁሉ በከፋው ጥልቅ ጨለማ ባለበት ክፍል ውስጥ ነው። ከዚህ በላይ ተስፋ የሚያስቆርጥ ምን አለ? ታዲያ እንደዚህ አይነት ቦታ ላይ ሆኖ ምላሻቸው ምን ነበር? ማማረር፣ ማልቀስ፣ ተስፋ መቁረጥ? በፍጹም። ያደረጉት ነገር ማንም ያልጠበቀውን ነው። በዙሪያቸው የነበሩትን ሁሉ ያስደመመ ነገር ነበር። ይሄው ነው አስደናቂው ምላሻቸው ይሄ ነበረ። በስቃያቸው ጥግ ላይ ሆኖ ምርጫቸው ምስጋና ሆነ። በጨለማው መሃል ሆኖ የብርሃንን አምላክ በዝማሬ ማወደስ ጀመሩ። አስቡት፣ ሌሎቹ እስረኞች ሁሉ በዝምታ ያዳምጧቸው ነበር። እና የዚህ ምስጋና ውጤቱ ተአምር ነበር። በድንገት ታላቅ ምድር መናወጥ ሆነ። የእግራቸው ሰንሰለት ተፈታ። የእስር ቤቱ በሮች በሙሉ ተከፈቱ። ይሄም ያሳየን ምስጋናቸው ከነበሩበት እስራት በላይ እጅግ በጣም ኃይለኛ እንደነበር ነው። አሁን ይህ እውነት የጳውሎስና የሲላስ ታሪክ ብቻ እንዳልሆነ እንይ። ይህ ጥበብ ከትውልድ ትውልድ ሲተላለፍ ይመጣ ልክ እንደ ወርቅ የከበረ የአበው ቃል ነው። ታላቁ አባት ቅዱስ ዮሐንስ አፈወርቅ ይችን ወርቃማ ቃል አስተምሯል። ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ቀላል የምትመስል ግን እጅግ በጣም ጥልቅ የሆነች ቃል ናት። በመልካሙም ይሁን በሚከብደው ጊዜ ውስጥ ምስጋናን የህይወታችን ማዕከል እንድናደርግ የምትረዳ ቁልፍ ናት። እንዲያውም አቦም እንደሚሉ ታውቃላችሁ፣ በመከራ ጊዜ የምናቀርበው አንድ ምስጋና በደስታ ጊዜ ከምናቀርባቸው 1000 ጸሎቶች እንደሚበልጥ ያስተምራሉ። ለምን? ምክንያቱም እንዲህ አይነቱ ምስጋና የጠላት ራስ ምታት ነው፣ የእምነትና የትዕግስት ታላቅ ድል ነውና። እሺ፣ ይሄ ሁሉ በጣም ጥሩ ነው። ግን በተግባርስ በየዕለት ህይወታችን ውስጥ እንዴት ነው ይህንን እውነት መኖር የምንችለው? እስቲ እሱን ደግሞ እኔ ምስጋናን መለማመድ ስንጀምር በህይወታችን ውስጥ ቀስ በቀስ የሚመጣ ለውጥ አለ። የመጀመሪያው ነገር ልባችን ውስጥ ረቂቅ የሆነ ሰላም መሰማት ይጀምራል። ቀጥሎ ደግሞ አእምሮአችንን ሲያስጨንቁት ከነበሩ ሐሳቦች ቀስ በቀስ ነፃ መውጣት ይጀምራል። በመጨረሻም ያ ምስጋናችን ለእግዚአብሔር በሮችን ስለሚከፍት ህይወታችንን በበረከቱና በሰላሙ ይሞላዋል። እናም እዚህ ላይ ስንደርስ አንድ ትልቅ ነገር ይገለጥልናል። ምስጋና ማለት ከችግር ማምለጫ መንገድ ብቻ አይደለም፣ በፍጹም ከዚያ እጅግ የላቀ ነው። ምስጋና ማለት እዚሁ ምድር ላይ ሆነን የሰማያዊ ህይወትን መቅመስ መጀመር ማለት ነው። ስለዚህ ነገሮች ለምን እንደሆኑ ሳይገባን ስንማመር ከመኖር ይህችን ቃል መጸለይ ምኛ ታላቅ እምነት ነው።
ስለማውቀውም ስለማላውቀውም ነገር ክብር ላንተ ይሁን። ይህ ማለት ሙሉ በሙሉ በእግዚአብሔር እጅ ላይ መውደቅ ነው። ያኔ መጀመሪያ ላይ ስንፈልገው የነበረው ያ እውነተኛው ሰላም በምስጋና በር በኩል ወደ ልባችን እንደ ወንዝ መፍሰስ ይጀምራል።